በማይታየው ዓለም ለውጠው የሚኖሩ ያለፉት ቅዱሳን አባቶቻችን እንድናይ ያደረጉት ማያችን መነጽራችን ይሳቸው ናቸው። በረከታቸው ይደረሰው። እንደዚህ አይነት ታላላቅ አባቶች እግዚአብሔር አያጥፋብን። እስመ ብዛ ያከበሩት መድኃኒተ ዓለም ሙሉ ይላል ሰሎሞን ሲበለኛው ይላል እና የመምህራን መብዛት የዓለም መድኃኒት ነው ይላል። ዓለም ሰው ተብሎ ይተረጎማል። የሰው ድነት ነው፣ የሰው መድኃኒት ነው። ከኃጢአት ወደ ጽድቅ እንድንመለስ ከስህተት ወደ ሃይማኖት እንድንመለስ የሚመልሱት መድኃኒቶቻችን ናቸው መምህራንና አሁንም በድጋሚ ለአባታችን ቃለ ሕይወትን ያሰማል፣ በረከታቸው ይድረሰ። ስለዚህ መንፈስን አታጥፉ። አሁንም ቢሆን ማስቸኩሉ ማያስቸኩል ነገር ካላችሁ አረፍ ብላችሁ ተረጋግታችሁ ሰከን ባለ ሁኔታ የእግዚአብሔር ቃል እንድትሰሙ በቤተ ክርስቲያኗ ስም አሳስባችኋለሁ። የእግዚአብሔር ቃል አይሰለችም። በዚህ ምድር ላይ ያለው ሁሉ ነገር ይሰለቻል። ምግብም ይሰለቻል፣ መጠጥም ይሰለቻል፣ ልብስም ይሰለቻል፣ ሀገርም ይሰለቻል፣ ወሬም ይሰለቻል። እንደው ምንም አይሰለች ነገር አለ። የምትወዱት ሰው ካለም እንኳን አንድ ሳምንት አብራችሁ ተቀምጦ ካወራ መሰልችት ይመጣል። ሁሉ ነገር በምድር ላይ ያለው ይሰለቻል። የእግዚአብሔር ቃል ግን አይሰለችም። አይገርማችሁ? አሁን የሚጣፍጥ ምግብ ወይም ማር እንበል። ማር የሚጣፍጠው ምን ላይ ነው? አፍ ላይ ነው የሚጣፍጠው። ሆድ ውስጥ ሲገባ ይጣፍጣል? አይጣፍጥም። ሲታሰብ ይጣፍጣል? አይጣፍጥም። የእግዚአብሔር ቃል ግን ሲናገሩትም ይጣፍጣል፣ ሆድ ውስጥ ገብቶ ደግሞ ይጣፍጣል። ስለዚህ ተናጋሪው አካል ሊሰለች ይችላል እንጂ የእግዚአብሔር ቃል አይሰለችም ወገኖች። ስለዚህ ወንጌልን ስሙ ስሙ። አሁን ብዙዎቻችሁ እናንተ ያላችሁት እግዚአብሔር ይባርካል። እናንተ ማለት አይደለም። ብዙዎች ሰዎች ኪዳን ካደረሱ ወንጌል እንዳይሰሙ የሚያበራቸው ሰዎች አሉ። ክንፍ የሚያወጡ ማለት ወንጌል ሊሰጥ በስማት የማይፈልጉ አይን ያስተናናሉ መሮጥ በ ይሄ ተገቢ አይደለም። የእግዚአብሔር ወንጌል ነው። ዝም ብላችሁ አንዳንዶች እኔ ማልሰማ ወንጌል ስለማይገባኝ ነው ይላል። ባይገባችሁ ዝም ብላችሁ ስሙት። ወንጌል እኮ ያነሳል። የማን ቃል እንደሆነ ታውቃላችሁ? ንጹሐን ሐዋርያት፣ ንጹሐን ነቢያት እግዚአብሔር መንፈስ ቅዱስ አድሮባቸው ንጹሐን ቅዱሳን ክቡራት ነቢያት ሐዋርያት የተናገሩት ቃል ራሱ መድኃኔ ኢየሱስ የተናገረው ቃል ነው። ይህ ቃል ታዲያ ያነሳል። ዝም ብላችሁ ስሙ። አንድ ነገር ልንገራችሁ። አንድ ወጣት ነበረ። ቤተ ክርስቲያን መጥቶ ደርሶ ተመልሶ ይሄዳል። ወንጌል አይሰማም፣ አይሰበክም። እዚህ በኋላ ተንሳባት እየተከታተሉ ይሄዳል። ልጅ ለምንድን ነው ቤተ ክርስቲያን ተከራ የምትመለሰው? ወንጌል ያን ሰው ስትማር ከሚሻለው ማለት አባቴ እንዲሁ አንድ ሰው ስለማይገባኝ ነው የሚሉት ነገር መግጃ ወደዛ በኩል ነው፣ ወደዛ ነው መግጃ፣ በዛ በኩል ነው። አይ ግማሹ ሰው እዚህ ነው ያለ። በቃ አያውቅማ። ግን እኮ ይሄ አጥር ነበር። የእሳት መጫሪያ ያደርጋል እና ይቆሽሻል እና የተነደለ ሸክላ ነበርና በዚህ ባህር ውስጥ ውሃ ቀልታ አምጣልኝ አሉ። አባቴ እኮ ቀዳዳ ውሃ መሰለኝ ተቀይሮ የአባቱን ቃል ለመስማት ለመታዘዝ ያንን የተሰበረ የተነገለ ሸክላ ይዞ ወንዝ ወርዶ ውሃ ቀርቶ ተመለሰ። ሲመለስ ከሳቸው እስከሚደርስ ድረስ እያፈሰሰ ጨረሱ። ከዚህ በኋላ አባት ይኸው ድካሜን ከንቱ አረጋችሁት፣ ምን ሁሉም ጠቀምኳችሁ፣ እኔን ከማልከሙች አለ። አሁንም ሁለተኛ ይዘናሉ። ሁለተኛ ይዞ ቃቸው ሲመጣ ከሳቸው ሲደርስ አለቀበለ። ለምን ቀዳዳ ነው መያዘ። አሁን ሶስተኛ ደግሞ ይዘናሉ። የአባቴን የተማልከብሩ የተነስቻሉ። ይኸው ምንም እስካሁን ተመላለስ፣ ያመጣሁት ነገር የለም፣ ለምን ያደግሙኛል አላቸው። ዝም ብለን ማዘን ስማ። 3 ጊዜ መልስ አጣሉ። በሶስተኛው ቀርቶ መጣ። ሲመጣ ከሳቸው ሲደርሳው ተስፋ አለቀ። ምንድነው ጥቅሙ አላቸው። አየህ ልጅ፣ ይህ ግን በጣም ቆሽሾ ነበረ፣ በጠላት በጣም ቆሽሾ ነበረ። እዛም ጣብያ ይዟለሁ። ምንም እንኳን ሆኖ ቋጥሮ ባያመጣው 3 ጊዜ ውሃ በመቅዳቱና 3 ጊዜ በመመላለሱ ምንም ውሃ ባይቋጥር ከቆሻሻነቱ ነጥቷል፣ ተግቷል። ስለዚህ አንተ የእግዚአብሔርን ቃል ባይኖሮ ባትወስነው መያዝ
አትችልም፣ ዝም ብለህ ስማ፣ እንደዚህ ግን ያነጻል፣ እንደዚህ ያነጻል። ስለዚህ የእግዚአብሔር ቃል ተላስፋ የጻፈው አይደለም። የእግዚአብሔር ቃል ዝም ብላችሁ ስሙት፣ ያነጻችኋል። መድኃኒዓለም ኢየሱስ ክርስቶስ በምንሰማው ቃል ሁላችንም ያነጻል። ስለዚህ መንፈስን አታጥፉ አለ ቅዱስ ጳውሎስ። መንፈስ ምንድን ነው? ቅዱስ ጳውሎስ የሚገርማችሁ ይሄ ተሰሎንቄ የምትባል ከተማ በጣም ታላቅ ከተማ ናት። በጣም ያማረች ዝናዋን በዓለም የተሰማ ትልቅ ከተማ ነች። በዚች በተሰሎንቄ ገብቶ ሐዋርያው ቅዱስ ጳውሎስ ሲያስተምር ጌታ ከጥንት ጀምሮ ያደረገውን ታምራት፣ ያስተማረውን ትምህርት፣ የሰራውን ምግባር ትሩፋት ሲነግራቸው ሁላቸውም አመኑ በክርስቶስ። ግማሾቹ ደግሞ አናምንም አሉ። በዚህ ጊዜ ያላመኑት በቅዱስ ጳውሎስ ላይ ተነሱበት። ለምን? ምዕመናንን ስላሳመነ፣ ምዕመናንን የክርስቶስን ወንጌል ስላስተማረ፣ ወንጌል ብቻ ስላስተማረ ቅዱስ ጳውሎስን ለመግደል ያላመኑት ሰዎች ተነሱበት። በዚህ ጊዜ የተሰሎንቄ ሰዎች ወደ ቤርያ ሀገር ሸኙ። ቅዱስ ጳውሎስ ወደ ቤርያ ሀገር ተሰደደ። ምንም ሳያደርግ ስላስተማረ ብቻ። አሁንም በቤርያ ሀገር ገብቶ ደግሞ ያስተምር ጀመረ። እንዲሁም በተሰሎንቄ ካስተማራቸው ካሳመናቸው ምዕመናን ይልቅ በቤርያ ያሳመናቸው ምዕመናን ደግሞ በዙ። ግን ቅዱስ ጳውሎስ ራሱ ያመሰግናቸዋል። ይእይሱ እለ በቤርያ እለ በተሰሎንቄ፣ ይእይሱ ፈድፋደ እለ በቤርያ እለ በተሰሎንቄ። በተሰሎንቄ ካስተማርኳቸው ምዕመናን ይልቅ በዚህ ተሰርቼ በቤርያ ያስተማርኳቸው ሰዎች ይሻላሉ፣ ይበዛሉ። ጆሮስ መስሎላቸዋል። አሁንም በቤርያ ተሰዶ በቤርያ ሲያስተምር ደግሞ ቀድሞ ተሰሎንቄ ያሳደዱት ሰዎች በዚያ ሀገር ማን አሳድዶታል ብለው ደግሞ ከዚያ ደግሞ ወደ ሚጻፍቶ ችግር ወንጌላዊ መሆን ይመስልኛል። እዚህ በኋላ ከቤርያ የቤርያ ሰዎች ደግሞ ወደ አቴና ሰደዱት፣ ወደ አቴና ሀገር ሰደዱት። በአቴና ሆኖ ቅዱስ ጳውሎስ የሚያዝነው የእሱ መሰደድ አይደለም። እሱ በእግሩ እየተሰደደ እግረ ሥጋ እየተሰደደ የሚያሳዝነው ለምን እኔ ወንጌልን በማስተማር ሀገር ለሀገር ለምን እዞራለሁ አይደለም። የሱ ጭንቀቱ የሚጨነቀው እሱ በእግሩ እየተሰደደ በእግረ ሕሊና ከሃይማኖት የተሰደዱትን፣ በእግረ ሕሊና ከምግባር የተሰደዱትን፣ በእግረ ሕሊና ከቤተ ክርስቲያን የተሰደዱትን እነዚህን ሰዎች ለመመለስ እሱ በእግሩ ሀገር ለሀገር ይሰደዳል ማለት ነው። ለምዕመናን የሚሰደድ አንድ መምህር ለምዕመናን ቤዛ እንደሆነ ታውቃላችሁ። ጫማ ለእግር ቤዛ ነው፣ እንቅፋት እንዳይመጣው እሾህ እንዳይወገው። አንድ ጫማችን እንኳን ባቁል ለእግራችን ቤዛ ነው። ጥላ እንኳን ለሰው ልጅ በፀሐይ ጊዜ ጥላ ለሰው ልጅ ቤዛ ነው። ስለዚህ አንድ የቤተ ክርስቲያን መምህር ለሕዝቡ ቤዛ ነው፣ ተላልፎ የሚሰጥ ቅድም አባታችን ሲወት እንደነበር ከሕዝቡ ፊት የሚቆም ስለ ሕዝብ የሚቆም ስለዚህ እውነትን የሚናገር ሕዝብን ወደ ኃጢአት ወደ ክደት ሂደው ወደ መንግሥተ ሰማያት እንዳይገቡ ወደ ገሃነም እንዳይወርዱ ወደ መንግሥተ ሰማያት እንዲገቡ ወደ ገሃነም እንዳይወርዱ የሚያስተምር መምህር ምን ይባላል? ቤዛ ነው። ቅዱስ ጳውሎስ ራሱ ይናገራል። እኔ በእናንተ ቤዛ ነኝ ይላል። ቤዛ ነኝ እና ቅዱስ ጳውሎስ ቤዛነቱን አስመስክሯል። ከሀገር ለሀገር እየተሳደደ በእግረ ሕሊና የተሰደዱትን ይመልስ ነበር። የዛሬ ዘመን መምህራንስ እኛ ቤት ነው ለምዕመናን ቤዛ ነን። በእውነት ለምዕመናን አሁን ተሳደናል። የራሳችን ችግር አሳበን ሊሆን ይችላል። በራሳችን በአኗኗራችን ልቅነት ተሰደን ሊሆን ይችላል። ፈተና ደርሶብን ሊሆን ይችላል። እንደ ሐዋርያት ግን ወንጌልን በማስተማር የተፈተነ መምህር በአሁኑ ዘመን የለም። ስለ ራሱ ብቻ የተፈተነ ሊኖር ይችላል። ወገኖች ቅዱስ ጳውሎስ ዛሬ እንኳን ያላችሁ እንኳን የተሰደዱትን ልንመልስ ያላችሁትን እንዳልበትናችሁ እግዚአብሔር ይጠብቃል። እኛንም የሐዋርያው ቅዱስ ጳውሎስ በረከት ይደርብን። ስለዚህ አንድ መምህር ለሕዝቡ ምን መሆን አለበት? ቤዛ መሆን አለበት። አሁን ለሕዝቡ የሚጨነቅ መምህር አለ መሰላችሁ? አሁን ግዴታ ደሞዝ ነበት ዝም ብሎ አዛኝን ምሬ ግን ማንን ነው እንደዚህ ብለው ራሱ ያልጨምሮ ዝም ብሎ ምንም ስሜት የሌለው የምዕመናን ሞት፣ የምዕመናን በኃጢአት መኖር፣ የምዕመናን ከስጋ ወደሙ መራቅ የማያስጨንቀው የሚሰብከው ግዴታ ተቀጣሪ ስለሆነ ምን ያደርጋል? አሁን ለምዕመናን የሚጨንቅ ሰው ሲያስተምር ብታይ የለም። አሁን ቤተክርስቲያን የሚያስተምረው ሁሉ በደሞዝ ይሄድና ወደ ቤተክርስቲያን እየሄደ ኮርስ ይመርጣል።
ዛሬ ምን ላስተምር? ባጃጅ ሊሆኑ ታክሲ ሊሆኑ የሚመርጥ ማለት ዛሬ ምን ላስተምር? በቃ ዛሬ ንስሐ ግቡ። ወገኖቼ ዛሬ የምንማማረው ንስሐ ግቡ በሚል አይነት ካለው ወገኖቼ በድለናል። ንስሐ ግቡ። ለምን ደግሞ እንዲህ አይነት መምህር አይባልም። መጨነቅ ያስፈልጋል። ወቅቱን የዋጀ ምዕመናን የሚሳቡበት ምዕመናን የሚመለሱበት ጥሩ ነገር አዘጋጅቶ ተጨንቆ ማቅረብ አለበት። እግዚአብሔር እናንተ እንኳን ጊዮርጊስ ምን እንደሚያደርግ ሰውን ከመጥራታቸው በፊት ወጡን በአይነት ያዘጋጁታል። ወጥ ሲሰሩ ተጨንቀው አይመከሬ እንግዳ እኮ ይመጣብኛል ብለው ምን ያደርጋሉ? ሽንኩርት ይከትፋሉ። እዚያ ደግሞ ዘይቱን፣ እዚያ ደግሞ እዚያ ደግሞ እንዲያንና ተጨምሩበት። ሌላው ማጣፈጫው እየጨመሩ ያንን ሁሉ በአይነት አዘጋጅተው የድግስ ሰው ሲመጣላቸው መጣችሁን ይሰየው ብለው እዚያ በኋላ ብሉ በአይነት ሰው የሚፈልገውን ነገር የሚጣፍጠውን ነገር በተመግቦ እያመሰገነ ይሄዳል። ስለዚህ እንደ ሴት ምግብ እንደምታዘጋጅ እንደምትጨነቅ አንድ መምህር ለምዕመናን ተጨንቆ ቃለ እግዚአብሔር ማቅረብ አለበት። ሐዋርያው ቅዱስ ጳውሎስ ይህን መሆን አለበት። ስለዚህ ቅዱስ ጳውሎስ አሁን የሚያሳዝነው የእሱ መሰደዱ አይደለም። በአቴና 3 ሀገር እኮ ነው። በአቴና ተቀምጦ ደግሞ ምን አለ? ቀድሞ በተሰሎንቄ ያስተማርኳቸው ሰዎች እንዴት ነው ይሆን? እስኪ ሂድና አይታቸውና ብሎ ጢሞቴዎስ ተሰበስቦ ይላል። ምን ይበራል ነገር የሚያስጨንቀው ማለት ነው። በሌላ ሀገር ያሉት ምዕመናን የሚያስጨንቀው አስተምሬያቸው ነበረ። እንዴት ሃይማኖታቸውን ለቀው ይሆን? በኃጢአት ውስጥ ሊሆን ያሉት እስኪ አይታቸውና ብሎ ጢሞቴዎስ ላከው። ጢሞቴዎስ ቢሄድ ከእነዚህ ሕዝቦች ሁለት ነገር አግኝቶባቸዋል። ከተሰሎንቄ ሰዎች አንደኛ ያላመኑት ካመኑት ወገን ገደሉባቸው። የቀሪጸ ተስፋ ሐዘን ተስፋ የመቁረጥ ሐዘን አዝነዋባቸዋል። እምነት የሌላቸው ሰዎች ወገኖቻቸው ገለውባቸው ወገኖቻቸው በመሞታቸው በጣም አዝነው ተስዘዋል። አንድ በሉ። ሁለተኛ ደግሞ ያመኑት በአንድ ላይ ሆነው ፍቅር መስሏቸው ደግሞ አንዱ ከአንዱ ሴት የሚደርሰው ነው። ይህ ባለማወቅ ፍቅር መስሏቸው ነው። ስለዚህ አንድ ወንድ ባሉን ሽጦ ወደ ሌላ ሴት መሄድ፣ ሴትም ባሏን ሽጣ ደግሞ ወደ ሌላ መሄድ ትልቅ ኃጢአት ነው። እነሱ ግን ይላላየት ነበረ። አንዱ ከአንዱ ሴት ይሄድ ነበረ። እየተዋወቁ ፍቅር መስሏቸው እና ሁለት ነገር አግኝቶ ስለነበረ ለእነዚህ ለሁለቱ ጽንሰ ሀሳብ ምን ወጣበላቸው? መንፈስን ምን አትወጡ? ኧረ ተናገሩ። መንፈስን ምን አትወጡ? አትወጡ። መንፈስን አትወጡ። እንግዲህ ምንድን ነው መንፈስ ሲባል? መንፈስ አሁን በመጽሐፍ ቅዱስ ላይ ሲታነቡ መንፈስ የሚል ብዙ ቃል ታገኛላችሁ። የመንፈስ ትርጉም ምንድን ነው? አንዳንድ ሰዎችም እንዳገራቸው ሰው ሲታደሩ መንፈስ ይላሉ። ተሳደቦች ሰው አለማወቅ ይህ መንፈስ እኮ ስድብ አይደለም። ትልቅ ትርጉም አለው። አንደኛ መንፈስ ማለት ረቂቅ ማለት ነው። ምን አልኳችሁ? ረቂቅ መንፈስ ማለት ረቂቅ ማለት ነው። ስለዚህ በዚህ ምድር ላይ ብዙ መንፈስ የሚባሉ ብዙ ነገሮች አሉ። ብዙ ነገሮች አንደኛ ነፋስ ራሱ መንፈስ ይባላል። ነፋስ ምንድን ነው አልኳችሁ? ምንድን ነው? መንፈስ ነው። ነፋስ መንፈስ ነው። ለምን? ነፋስ ረቂቅ ስለሆነ ማለት ነው። አሁን ነፋስን ያየው ሰው አለ? ነፋስን የጨበጠው ሰው አለ? የለም። ወዴት እንደሚመጣ ወዴት እንደሚሄድ የሚያየው የለም። ርመቱ አጭር ይሁን ረዥም ይሁን ማን ያየዋል? ነፋስ። ስለዚህ ነፋስ መንፈስ ይባላል ማለት ነው። ነፋስ ምን ይባላል? መንፈስ ይባላል። ለዚህ ነው በቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ እነሆ ነፋስ ወደ ወደደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም ይላል። መንፈስን ማለት ነፋስን ማለት ነው። በሁለተኛው መንፈስ ቅዱስ ነው ትርጉሙ እንመጣበታለን። ስለዚህ ነፋስ ረቂቅ ይባላል፣ መንፈስ ይባላል። ሁለተኛ ደግሞ ነፍስ ደግሞ መንፈስ ትባላለች። ነፍስ በእኛ ውስጥ ያለችው ነፍስ መንፈስ ናት። መንፈስ ምን ብያቸዋለሁ? ረቂቅ። ነፍስን ያያቸዋለሁ። ነፍሳቸው የት ነው ያለ? ራሳችሁ ላይ ናት፣ እግራችሁ ላይ ናት፣ እጃችሁ ላይ ናት፣ ልባችሁ ላይ ናት። የት ነው ያለች ነፍስ? አትታይም። አይገርምም? ስለዚህ ምንድን ናት? መንፈስ ይላታል መጽሐፍ ቅዱስ። መንፈስ ጌታ ኢየሱስን ምን ይለዋል? ወደ አረግ ኢየሱስ በአጊጣል በዕለተ ዓርብ ጌታ ኢየሱስ ክርስቶስ በታላቅ ድምፅ ጮኸ፣ ወሶሪያ ወጣት መንፈሱ። ያን ጊዜ ምን ወጣት?
ምን ወጣት መንፈስ ወጣት መንፈስ ያላት ነብሱ ተለየ። ስለዚህ መንፈስ ያላት መጽሐፍ ቅዱስ ነብስ ማለት ነው። ለምን ረቂቅ ስለሆነ አሁን ሰው ሲሞት አልጋ ላይ ተገኝቶ እየተጣጣረ ሊሞት ነብሱ ስትለይ የሚያሳት ሀሪቶች አሁን ወደ ላይ ስትል የሚያስተዋል ቢያትማ ማን በደቅቃት ነበር በሩን ዘግተን መጋረጃውን ጋርደን ማን ይለቃታል? ለምን ወገኖቻችን ይሞታሉ? አንለቃትም።